ዘመን ተሻጋሪው የፍቅር ምልክት ታጅ መሃል እንዴት ተገነባ? ክፍል 2። በዚህ ሁሉ መሃል ግን በአንዳንድ ራቅ ባሉ የንጉሠ ነገሥቱ ግዛቶች ውስጥ ብጥብጥና አመጽ ተቀጣጥሏል። አመጹን ለመቆጣጠር ደግሞ ንጉሠ ነገሥቱ ግዙፉን ሰራዊትን አንቀሳቅሶ በክተት ዘመተም። በደስታም ሆነ በሐዘን በየትኛውም ሁነት ውስጥ የልቡ ልዕልትና አማካሪው ጭምር የሆነችው በልፍኝም ሆነ በዘመቻ ከጎኑ የማትለየው ሙንታዝ መሃልም ለ2 ዓመታት በዘለቀው በዚህ ዘመቻ አብራው ተጉዛለች። በተለይም ዴካን በተባለው ግዛት በተደጋጋሚ የሚነሳውን አመጽ ለማጥፋት በተደጋጋሚ ከቤተ መንግስቱ እየተነሳ ሲዘምት ከጎኑ አልተለየችም። አንዱ አመጽ ሲበርድ ሌላው እየጋመ ሻህ ጂሃንና የልቡ ንግስት ሙንታዝ መሃል ከግዙፉ ሰራዊት ጋር በዘመቻ ተንጠራወዙም። በዚህ አስቸጋሪ የዘመቻ ወቅትም ነበር ሻህ ጂሃን ሊቋቋመው ያልቻለውን ሐዘን የወረደበት። በዚህ አስቸጋሪ የዘመቻ ወቅት ሙንታዝ መሃል የንጉሠ ነገሥቱን 19ኛ ልጅ አርግዛለች። እናም 19ኛ ልጇን ከተገላገለች በኋላ ወሊዱን ተከትሎ የተከሰተው የጤና እክል የራሷን የሙንታዝ መሃል ሕይወት አስለመለመው። በጦር ሜዳ ጠላቶቹን አንድ በአንድ ሲጥል የነበረው የዓለም ንጉሥ ሻህ ጂሃን የግዙፉ የሞጉል ኢምፓየር ገዢ በሀብት የናጠጠው ንጉሠ ነገሥት ሻህ ጂሃን አሁን በዚህ ክፉ ጣፊት ምንም ጉልበት የለውም። እናም ያለው ብቸኛ አማራጭ ይኸው ነውና ፊቱን ወደ አምላኩ መልሶ ጸለየ፣ ተለማመነ፣ አነባ። ግን አልሆነም። የሻህ ጂሃን ዓለም ለአንዴና ለመጨረሻ ጊዜ ያንኮታኮተውን ክስተት ዜና መዋዕሉ እንዲህ ይገልጸዋል። ሰኔ 17 ቀን 1632 በጣሙን መራር የሆነው ክስተት ሆነ። የግርማዊነቶ ንግሥት በአራስ ቤት እንዳሉ ማረፍ መላውን ዓለም የሐዘን ቤት አደረገው። የሻህ ጂሃን ዓለም አከተመ። የሻህ ጂሃን ለ8 ቀናት ምግብ አልቀመሰም። በትካዜ እንደተቆራመተ ከሰው ሳይገናኝ ለብቻው ተነጥሎ አዘነ። ለ2 ዓመታት ምንም አይነት ሙዚቃ አላዳመጠም። ምንም አይነት ጌጣጌጥም ሆነ ሽቶም አልተቀባም። ጺሙና ጸጉሩ ባንዴ የሸበተ፣ ባንዴ ያረጀ፣ ባንዴ በጣሙን ያረጀ ሰው መሰለ። ቶፊቶች እንደሚሉት ሙንታዝ መሃል ከመሞቷ በፊት ከዚህ በፊት በዓለም ታይቶ የማይታወቅና እጅግ ውብ የሆነ መታሰቢያ መቃብር እንዲያስገነባላት መናዘዟን ይገልጻሉ። የሆነው ሆኖ ድንገት ዓለሙ የጨለመበት ሻህ ጂሃን የተወዳጇን ንግሥት የሙንታዝ መሃልን የተዋበ መታሰቢያ መቃብር ማስገነባት የቀሪ ሕይወቱ ዋነኛው ግብ ሆነ። የንጉሠ ነገሥቱ መንግሥት ካዝና፣ የአጠቃላዩ ግዛት ሀብት፣ የትኛውም አለ የተባለ የምህንድስና ሊቅ በግንባታ የተካነው በማስዋብ ከሁሉም የላቀው ባለሙያ ሁሉ ከመላው የሀገሪቱ ግዛት ተሰበሰበ። አሁን የንጉሠ ነገሥትነቱ ዋነኛና ቀዳሚ ግብ የሙንታዝ መሃል ዘላለማዊ ማረፊያ የሚሆነውን በውቢቱ ተወዳዳሪ የለሹ ውብ የመታሰቢያ መቃብር ይሆናል። ታጅ መሃል ግንባታው ሙንታዝ መሃል ከሞቶች ከ6 ወራት በኋላ ተጀመረ። የግንባታው ቦታ ከመላው ግዛት በተሰበሰቡ ምርጥ ባለሙያዎች የግንባታ ዕቃ በሚያመላልሱ ዝሆኖች ተሞላ። ለግንባታው የተመረጠው የያሙና ወንዝ ዳርቻ መሆኑ የግንባታውን ግዙፍ ክብደት ከመሸከም አንጻር እክል ፈጠረ። በመሆኑም በአሁኑ ወቅት በመጠኑም ለየት ብሎ ቢሆን ጥቅም ላይ የሚውለውንና ለዛ ዘመን ግን እጅግ ወጥ የሆነውን አዲስ ዘዴ ለመጠቀም ተገደዋል። በግንባታው ቦታ በርካታ ጥልቅ ጉድጓዶች በመቆፈር በድንጋይና በሞርታር ሞሉት። ከዛም በላዩ ላይ ግዙፍ የድንጋይ ቋሚዎች በማቆም በቅስት ግንባታዎች አያያዟቸው። በዚህ ላይ ደግሞ የታጅ መሃልን ሙሉ ግንባታ መሸከም የሚችሉት የድንጋይ መሰረት ንጥፍ ተጣለ። የታጅ መሃል የግንባታ ከፍተኛ ክህሎት
በታከለበት ፍጥነት ይጣደፍ ጀመር። መላው ግንባታ ቦታው ላይ በገፍ በተመረተ ሸክላ ተገንብቶ ሲያበቃ መላው የታጅ መሃል ህንፃ ከ400 ኪሎ ሜትሮች ርቀት ላይ ዝሆኖችን ተጓጉዞ በመጣ እንከን የለሽ ነጭ እብነበረድ ተጌጠ። ሞጎሎች የተዋቡ የመታሰቢያ መቃብር ህንፃዎችን ማስገንባት አዲሳቸው አይደለም። የራሱ የሻህ ጀሃን አባትም ሆነ ሌሎች ቀደምት የሞጉል ታላላቅ ነገስታት የተዋቡ የመታሰቢያ መቃብር ህንፃዎች ታንጸውላቸዋል። ይህ የሙንታዝ መሃል ዘላለማዊ ማረፊያ ግን ከነዚህ ሁሉ ቀደምት ግንባታዎች በውበቱ የላቀ መሆን አለበት። እናም የሻህ ጀሃን መሐንዲሶች ከዚህ በፊቶቹ ህንፃዎች የተለያዩ ማራኪና አብይ ገጽታዎችን በማዋሃድ እንደ ብዙዎች ግምት እስከዛሬ በሰው ልጅ ታልመው ከታነጹ ውብ ህንፃዎች ሁሉ ተወዳዳሪ የለሹን ታጅ መሃልን ያንጹት ጀመር። ዋናውን ህንፃ የከበቡትን 4 የሚናሬት ማማዎችን ከሻህ ጀሃን አባት የመታሰቢያ መቃብር ህንፃ ወስደዋል። የታጅ መሃል ጉልህ መለያ የሆነውንና መሐንዲሶች አሁን ድረስ የሚደመሙበትን 40 ሜትር ከፍታ ያለውን ጉልላት ደግሞ ከሌላ ቀደምት የሞጉል ስመጥር ሰው የመታሰቢያ መቃብር ወሰዱት። እነዚህን ሁሉ በማዋሃድ ልዩ የስነ ውበታዊ ተጣጥቦሹን ወይም ሃርመኒ እንደጠበቀ 20 ሺህ ምርጥ ባለሙያዎች ለ12 ዓመታት ተጠበውበት በስተመጨረሻ እንደ ኤሮፓውያን አቆጣጠር 1643 ታጅ መሃል የሙንታዝ መሃል ዘላለማዊ ማረፊያ ስራው ተጠናቀቀ። ባለቅኔው የጊዜ ጉንጭ ላይ እምባ ሲል የተቀኘለትን በዚህ ውብ ህንፃ እጅግ የተዋበው ውስጣዊ ክፍል ውስጥ በስተመጨረሻ የሙንታዝ መሃል አስከሬን አረፈም። ታጅ መሃል ተጓዳኝ የሆኑት ሌሎች ግንባታዎችም ለቀጣይ 10 ዓመታት ያህል ዘለቁ። በየዓመቱ ሙንታዝ መሃል ያረፈችበትን ቀን ሲያከብር ሻህ ጀሃን የያሙናን ወንዝ በታንኳ እያቋረጠ ወደ ውዲቷ ንግሥት ሙንታዝ መሃል ዘላለማዊ ማረፊያ ያቀናል። ወደ ታጅ መሃል በየዓመቱ የታጅ መሃል ግንባታ የንጉሠ ነገሥቱን ካዝና አሟጧል። በዚህም ላይ በሕዝቡ ላይ የደረሰው ጫና ይህ ነው የሚባል አልነበረም። እንዲህም በቤተ መንግሥቱ የቅንጦት የኑሮ ዘይቤ ሳቢያ የተረቆሸው የሻህ ጀሃን መንግሥት ይህ እጅግ ውዱ የታጅ መሃል ህንፃ ግንባታ ሲታከልበት የሻህ ጀሃንን መንግሥት አቅም ከዳው። እንደ ኤሮፓውያን አቆጣጠር በ1658 አንዳች ነገር ማድረግ እንዳለበት የተሰማው የራሱ የሻህ ጀሃንና የሙንታዝ መሃል ልጅ ከ30 ዓመታት የንጉሠ ነገሥትነት ቆይታ በኋላ በስተመጨረሻ ሻህ ጀሃንን ከስልጣን አወረደው። ከዚህ በኋላ ሻህ ጀሃን እስረኛ ነው። ሕይወቱ እስካለፈችበት ጊዜ ድረስም ከታሰረበት የቤተ መንግሥቱ እስር ክፍል ውስጥ ሳይወጣ በእስረኝነት ተከርችሞበት ኖረ። ምሽት ላይ የዜና መዋሉ ጸሐፊ የያኔውን ወጣትነት ዘመኑን የጀብዱንና በድል የተንቆጠቆጡ የጀግንነት ታሪኮቹን ያነብለታል። ብቸኛ መጽናኛው ግን ይህ አልነበረም። ይልቅስ በእስር ክፍሉ መስኮት አሻግረው ሲያዩ ከያሙና ወንዝ ማዶ ነጭ የእብነበረድ እንክብል መስሎ የሚታየው ሬቤንድራዝ ታጎር የጊዜ ጉንጭ ላይ እምባ ሲል የተቀኘለት የልጅነት ፍቅሩ የሙንታዝ መሃል ዘላለማዊ ማረፊያ ታጅ መሃል ነበር። የኋለኛ ዘመኑ የዘላለማዊ ፍቅሩ መጽናኛ። እንደ አውሮፓውያን አቆጣጠር በ1666 በ74 ዓመቱ በስተመጨረሻ ሻህ ጀሃን አረፈ። አስከሬኑም ከያሙና ወንዝ ማዶ በተዋበው የታጅ መሃል ውስጣዊ ክፍል ውስጥ ከዘላለማዊ ፍቅሩ ከሙንታዝ መሃል መቃብር ጎን አረፈም።